ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። አርብ ነሐሴ 10 2011 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምናመሻችሁ። የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊዎቹ የወጣቶች ዓለምና የማህበራዊ መገናኛ ዘዴዎች መድረክ ከተካተቱበት ከምሽቱ ስርጭታችን ጋር መልካም ቆይታ እንመኛለን። የ12ኛ ክፍል ብሔራዊ ፈተና ውጤት ማወዛገቡ ቀጥሏል። የደቡብ ጎንደር ዞን የጎርፍ አደጋም እያነጋገረ ነው። ባልደራስ በፓሪስ ፈረንሳይ በጠራው ስብሰባ ሰበብ ፈረንሳይ የሚገኙ ኢትዮጵያውያን እየተወዛገቡ ነው። ልጆቻቸውን በችግር ያስተማሩ እናቶች በአደባባይ ሊመሰገኑ ሊሸለሙ ይገባል የሚል ጥሪ ቀርቧል። እነዚህ የዓለም ዜናን በሚከተለው የዜና መጽሔት ዘገባ የሚቀርብባቸው ጉዳዮች ናቸው። ከወጣቶች ዓለም ከዩኒቨርሲቲ በከፍተኛ ውጤት ለመመረቅ የበቁ የገጠር ሴት ተማሪዎችን ያስተዋውቀናል። የማህበራዊ መገናኛ ዘዴዎች ቅኝት ደግሞ ሰሞኑን የማህበራዊ መገናኛ ዘዴዎች ተጠቃሚዎችን ትኩረት የሳቡ ጉዳዮችን ያስቃኘናል። በቆይታችን በመጪው እሁድ የሚተላለፈውን እንወያይም ባጭሩ እናስተዋውቃለን። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ እንዲሁም በኢትዮ ኤፍኤም 107.8 ላይ ይደመጣል። በሳተላይት በድር 4 በ11996 ሜጋሄርዝ DWA 2 26 ዲግሪ ኢስት ሆሪዞንታል እንደዚሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA 2 ላይም እንገኛለን። ከድረገጻችን ወይንም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ስርጭታችንን መከታተል ትችላላችሁ። በፌስቡክም DW Amharic ብላችሁ ብትፈልጉን ስርጭታችን በቀጥታ ሲተላለፍ ማዳመጥ ትችላላችሁ። የተላለፉ ዝግጅቶቻችንንም ፌስቡክ፣ ቴሌግራም እና ሳውንድ ክላውድ ላይ ታገኟቸዋላችሁ። መልካም ቆይታ በድጋሚ እየተመኘው አሁን ወደ ቀዳሚው የዓለም ዜና ወስዳችኋለሁ። ሸዋዬ ለገሰ ታቀርብልናለች። የዲደብሊው ዜና እንደምናመሻችሁ አድማጮች። በመጀመሪያም ዋና ዋና ዜናዎቹ በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ትናንት ወጣቶች ከፖሊስ ጋር ተጋጭተው የሰው ሕይወት ማለፉን እማኞች ተናገሩ። ዶቼ ቬለ ያነጋገራቸው የአይን ምስክሮች እንደሚሉት በጥይት ቢያንስ 4 ሰዎች ሞተዋል፣ ከ6 በላይ ተጎድተዋል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት በሲዳማ ዞን የተለያዩ አካባቢዎች ተከስቶ የነበረውን ሁከት ቀስቅሰዋል በሚል ተጠርጥረው የተያዙ 9 ግለሰቦች በዋስ እንዲፈቱ ወሰነ። ፖሊስ መረጃ ለማሰባሰብ በተጨማሪ የጠየቀውን የ14 ቀን የጊዜ ቀጠሮ ፍርድ ቤቱ አልተቀበለውም። ካምፓላ ላይ የተካሄደው 3ኛው የኢትዮጵያና የዩጋንዳ የጋራ ሚኒስትሮች ኮሚሽን ስብሰባ በተለያዩ ጉዳዮች ላይ ስምምነት በመፈራረም ዛሬ ተጠናቀቀ። ስምምነቱ በዲፕሎማሲያዊ ጉዳዮች ተፈላጊዎችን አሳልፎ በመስጠት በጋራ የሕግ ድጋፍና የመጓጓዣ ሰነድ አገልግሎትን እንደሚያጠቃልል የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በትዊተር ባሰራጩት መልእክት ጠቅሰዋል። ኮንጎ ዴሞክራቲክ ሪፐብሊክ ውስጥ የኤቦላ ተዋሲ ወረርሽኝ ወደ 3ኛ ክፍለ ሀገር መዛመቱ ተነገረ። ዜናው በዝርዝር። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ትናንት ወጣቶች ከፖሊስ ጋር ተጋጭተው የሰው ሕይወት ማለፉን የአይን ምስክሮች ተናገሩ። ዶቼ ቬለ ስለ ሁኔታው የጠየቃቸው እማኝ አንዳንድ ወጣቶች የቀበሌያችን መሬት ለኛ የስራ ዕድል መፍጠሪያ እንጂ ለመንግስት ሰራተኞች የቤት መስሪያ መሰጠት የለበትም በማለታቸው ከፖሊስ ጋር ተጋጭተው ቢያንስ 4 ወጣቶች በጥይት ተመተው መገደላቸውን፣ ሌሎች ደግሞ መቁሰላቸውን በስልክ ተናግረዋል። በወቅቱ በስፍራው እንደነበሩ የተናገሩት ግለሰብ ወጣቶቹ ለቀበሌው አስተዳደር ተቃውሞ ሲያቀርቡ የተወሰኑት በመያዛቸው ሌሎች ወጣቶች እስረኞቹ ይፈቱልን በሚል ወደ እስር ቤት ከመጡ በኋላ ተኩስ መከፈቱን ያስረዳሉ።
በሰልፍ መጡ። የታሰሩት ይፈቱልኝ እያሉ ቀጥታ ወደ ፖሊስ ጣቢያ ገቡ። አጋጣሚ ከኋላ ተከትዬ በርቀት አይነት የታሰሩት ይፈቱ፣ መብታችን ይከበር እያሉ ገቡ። ከተወሰነ ደቂቃ ቆይታ በኋላ ተኩስ ይተኮሳል። እሩምታ ነው የሚተኮሰው፣ አውቶማቲክ ነው የሚተኮሰው። ምንም የሌሉ ሰዎች ከአስፓልት ማዶ ላይ ከወደ ፖሊስ ጣቢያ ግቢ ውስጥ በሚተኮስ ጥይት እንዳሉ ይወድቃሉ። የሞቱት 3 ናቸው። እኔ በትክክል ያየሁት 4 ነው የሚባላል። ወደ 5 ሰዎች ቆስለዋል። እንደውም እኔ አንስቻለሁ የሚያነሳቸው መኪና የሄድባቸው ሲል በተቻለ አቅም አንስቼ እንትን ብያለሁ። ራሱን የተመታ ልጅ የሞተ ልጅ ማለት ነው። ሌላኛው ማኝ እንደሚሉት ደግሞ የተገደሉት ወጣቶች 6 ናቸው። ሌሎች 12 መቁሰላቸውንም ገልጸዋል። የአማራ ክልል ልዩ ኃይል በስፍራው ደርሶ በማረጋጋቱ ዛሬ በከተማዋ የተረጋጋ ሁኔታ መኖሩን የ4 ሟቾች የቀብር ስርዓት መከናወኑንም ተናግረዋል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ጉዳዩን የሚያጠና ቡድን ወደ ቦታው መንቀሳቀሱን ጠቅሰው ለጊዜው ዝርዝር መረጃ እንደሌላቸው መናገራቸውን ከባህር ዳር ዘጋቢያችን አለምነው መኮንን በላከልን ዜና አመልክቷል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት በሲዳማ ዞን የተለያዩ አካባቢዎች ተከስቶ የነበረውን ሁከት ቀስቅሰዋል በሚል ተጠርጥረው የተያዙ 9 ግለሰቦችን በዋስ እንዲፈቱ ወሰነ። ፍርድ ቤቱ ዛሬ በዋለው ችሎት በዋስ እንዲፈቱ ካላቸው ተጠርጣሪዎች መካከል የሲዳማ ሚዲያ ኔትወርክ ዋና ስራ አስኪያጅ ጌታሁን ደጉዬ፣ ምክትላቸው ታሪኩ ለማና የዚሁ ጣቢያ የቦርድ አባል የሆኑት በላይ ባልጉዳይ ይገኙበታል። ፖሊስ በተጠርጣሪዎች ላይ ቀሪ የምስል፣ የድምጽ፣ የሰውና ሰነድ ማስረጃዎችን ለማሰባሰብ ተጨማሪ 14 ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቆ ነበር። ፍርድ ቤቱ ግን እስካሁን 4 የጊዜ ቀጠሮችን መስጠቱን መርማሪ ፖሊስም በማስረጃ አሰባሰብ ሂደት አከናወንኩ ያላቸው ስራዎች ተመሳሳይ መሆናቸውን በመጥቀስ የቀረበውን ተጨማሪ የጊዜ ቀጠሮ ጥያቄ ውድቅ አድርጎታል። ተጠርጣሪዎቹም እያንዳንዳቸው የ50 ሺህ ብር ዋስትና በማቅረብ ጉዳያቸውን በውጭ ሆነው እንዲከታተሉ መወሰኑንና ለነሐሴ 14 ቀን 2011 ዓ.ም እንዲቀርቡ ማዘዙንም የሐዋሳው ዘጋቢያችን ሸዋንግዛው ወጋየው የላከልን ዜና ያስረዳል። ካምፓላ ላይ የተካሄደው 3ኛው የኢትዮጵያና የኡጋንዳ የጋራ የሚኒስትሮች ኮሚሽን ስብሰባ በተለያዩ ጉዳዮች ላይ ስምምነት በመፈራረም ዛሬ ተጠናቀቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው አሰግድ በትዊተር ባስተላለፉት መልእክት የጋራ ኮሚሽኑ በዲፕሎማሲያዊ ጉዳዮች ተፈላጊዎችን አሳልፎ በመስጠት በጋራ የሕግ ድጋፍ፣ በመጓጓዣ ሰነድ አገልግሎት እንዲሁም በሌሎች ጉዳዮች ላይ ከስምምነት መድረሱን አመልክተዋል። ከዚህም ሌላ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የመከላከያ ሚኒስትር ለማ መገርሳ በዩጋንዳ ከኢትዮጵያ አምባሳደር ጋር በመሆን እዚያ ከሚገኙ ኢትዮጵያውያን ጋር መነጋገራቸውንም አክለው ገልጸዋል። በዩጋንዳ የሚገኙ ኢትዮጵያውያን ኢትዮጵያ ውስጥ የተጀመረውን የለውጥ ማሻሻያ ሂደት እንደሚደግፉ መግለጻቸውንም ቃል አቀባዩ በትዊተር መልእክታቸው ጠቅሰዋል። በውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የተመራው የኢትዮጵያ ሚኒስትሮች የልኡካን ቡድን ትናንት ነው ወደ ካምፓላ የተጓዘው። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የኢቦላ ተዋሲ ወረርሽኝ ወደ 3ኛ ክፍለ ሀገር መዛመቱ ተነገረ። ደቡባዊ ኪቩ ውስጥ 2 ሰዎች በበሽታው መያዛቸውን የኮንጎ የጤና ሚኒስቴር አረጋግጧል። በበሽታው የተያዙት ወደ ሰሜን ኪቩ በአውቶቡስ በጀልባና በእግር ከ2 ልጆቿ ጋር የተጓዘች እናትና ልጆቿ ሲሆኑ 24 ዓመቷ መሆኑ የተገለጸው ይህች እናት በበሽታው ትናንት ምሽት መሞቷን የኮንጎ ብሔራዊ የባዮ ሜዲካል ምርምር ተቋም ዳይሬክተር መግለጻቸውን አሶሲኤትድ ፕሬስ ዘግቧል። ከታማሚዎቹ ጋር ሳይነካኩ እንዳልቀሩ የተገመተ ከ100 በላይ ሰዎች ተለይተው ለ20ዎቹ የኢቦላ መከላከያ ክትባት እንደተሰጣቸውም ተገልጿል። የኢቦላ ወረርሽኝ ኮንጎ ውስጥ 1 ዓመት አስቆጥሯል። እስካሁንም ምስራቅ ኮንጎ ውስጥ 2765 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን ከ1800 የሚበልጡት አልቀዋል። በሽታው ባለፈው ሳምንት ከሩዋንዳ ጋር የምትጎራበተውና 2 ሚሊዮን ገደማ ነዋሪ ወዳላት ጎማ ከተማም ተዛምቷል።
ሰሜን ኮሪያ ተጨማሪ ሚሳኤሎችን በመተኮስ ከደቡብ ኮሪያ ጋር ለመነጋገር እንደማትፈልግ አመለከተች። ፒዮንግያንግ ዛሬ ማለዳ በምስራቅ የባህር ዳርቻ አቅጣጫ ያወናጨፈችው 2 የአጭር ርቀት ሚሳኤሎች ናቸው። የደቡብ ኮሪያ የጦር ኤታማዦር ሹሞች ሊቀመንበር የተናገሩት የሰሜን ኮሪያ እርምጃ ካለፈው ሳምንት አንስቶ የዩናይትድ ስቴትስና የደቡብ ኮሪያ ወታደሮች የጀመሩትን የውጊያ ልምምድ በመቃወም መሆኑን የሮይተርስ ዘገባ ያመለክታል። ድርጊቱን ድፍረት በማለት ያወገዙት የደቡብ ኮሪያ ፕሬዝዳንት በሁለቱ ኮሪያዎች መካከል ያለው ግንኙነት እንዳበቃለት ዝተዋል። የጃፓን የመከላከያ ሚኒስቴር የሚሳኤሉ ተኩስ አስጊ እንዳልነበረ ሲገልጽ፣ ጠቅላይ ሚኒስትር ሺንዞ አቤ በበኩላቸው ከአሜሪካና ከሌሎች ሀገራት ጋር ተባብረው የሕዝባቸውን ደህንነት እንደሚያስጠብቁ ተናግረዋል። ሰሜን ኮሪያ የተኮሰቻቸው 2 ሚሳኤሎች የጃፓንን ደህንነት እንደማያሰጉ ተረጋግጧል። የህዝቡን ደህንነት ለመጠበቅ ግን ከዩናይትድ ስቴትስና በከፍተኛ ጥንቃቄ ላይ ከሚገኙ ከሌሎች ሀገራት ጋር በመተባበር የሚቻለውን ጥረት ሁሉ አደርጋለሁ። የፒዮንግያንግ እርምጃ ሁለቱን ኮሪያዎች ወደ አንድነት ለማምጣት ታስቦ የተጀመረውን ውይይት የሚያደናቅፍ እንደሆነ ነው የተነገረው። ስማቸው ያልተገለጸ አንድ የዩናይትድ ስቴትስ ባለስልጣን ዋሽንግተን ከደቡብ ኮሪያና ጃፓን ጋር በጉዳዩ ላይ እየመከረች መሆኑን መናገራቸውን ዘገባው አክሎ አመልክቷል። ትውልደ ፍልስጤማዊቷ የዩናይትድ ስቴትስ የምክር ቤት አባል ራሺዳ ታሊብ ወደ እስራኤል ለመግባት የተጣለባቸው እገዳ መነሳቱ ቢነገርም እንደማይሄዱ አስታወቁ። ቀደም ሲል የእስራኤል መንግስት እሳቸውና ሌላኛዋ ሙስሊም የአሜሪካ የምክር ቤት አባል ኢልሃን ኡመር ወደ እስራኤል መግባት አይችሉም ማለቱን ምክትል የውጭ ጉዳይ ሚኒስትሩ አስታውቀው ነበር። ሆኖም ዛሬ እስራኤል ቤተሰባቸውን ለመጎብኘት ለጠየቁት ራሺዳ ታሊብ በሰብአዊነት ፈቃድ መስጠቷን አስታውቃለች። በምዕራብ የዮርዳኖስ ወንዝ ዳርቻ ባለው የፍልስጤም ግዛት የሚኖሩ አያታቸውን ለመጎብኘት አስበው እንደነበር የተናገሩት ታሊብ በበኩላቸው እንዲህ ባለ ጫና ስር አያቴን መጠየቄ ከማምነው ነገር ሁሉ ጋር መቃረን ነው በማለት ጉዟቸውን መሰረዛቸውን በትዊተር ባሰራጩት መልእክት ገልጸዋል። በመቀጠልም ዘረኝነትና ጭቆና መዋጋታቸውን እንደሚቀጥሉ አመልክተዋል። ከመጀመሪያው ጥያቄያቸው የትንኮሳ ነው ያሉት የእስራኤል የሀገር ውስጥ ሚኒስትር አሪያን ደሪ በበኩላቸው በሰብአዊነት ቢፈቀድላቸውም ለእስራኤል ያላቸው ጥላቻ ለአያታቸው ካላቸው ፍቅር በልጧል በማለት ወቅሰዋል። ይህ ዶይቼ ቬለ ዲደብሊው ነው። የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ትናንት ወጣቶች ከፖሊስ ጋር ተጋጭተው የሰው ሕይወት ማለፉን እማኞች ተናገሩ። ዶይቼ ቬለ ያነጋገራቸው የአይን ምስክሮች እንደሚሉት በጥይት ቢያንስ 4 ሞተዋል፣ ከ6 በላይ ተጎድተዋል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት በሲዳማ ዞን የተለያዩ አካባቢዎች ተከስቶ የነበረውን ሁከት ቀስቅሰዋል በሚል ተጠርጥረው የተያዙ 9 ግለሰቦች በዋስ እንዲፈቱ ወሰነ። ፖሊስ መረጃ ለማሰባሰብ በተጨማሪ የጠየቀውን የ14 ቀን የጊዜ ቀጠሮ ፍርድ ቤት አልተቀበለውም። ካምፓላ ላይ የተካሄደው 3ኛው የኢትዮጵያና የዩጋንዳ የጋራ ሚኒስትሮች ኮሚሽን ስብሰባ በተለያዩ ጉዳዮች ላይ ስምምነት በመፈራረም ዛሬ ተጠናቀቀ። ኮንጎ ዴሞክራቲክ ሪፐብሊክ ውስጥ የኤቦላ ተዋሲ ወረርሽኝ ወደ 3ኛ ክፍለ ሀገር መዛመቱ ተነገረ። ዜናው በዚሁ አበቃ። የዓለም ዜና ያቀርብ